እመቤቴ ሆይ እንደኔ ያለ ኃጢአተኛ የለም፣ እንዳንቺም ያለ ንጹሕ የለም፣ እንደ ልጅሽ ያለ መሐሪ የለም ይላል። ስለዚህ ይህንን ስንል መንፈስ ቅዱስ በእኛ ላይ ይመጣል። ይገርማችኋል፣ ዛሬ በቅዱሳን ሐዋርያት ላይ መንፈስ ቅዱስ እንዲወርድ ማዕከል ላይ ሆና የነበረችው ድንግል ማርያም ነው። መንፈስ ቅዱስ በሐዋርያት ላይ ወረደ ከማለቱ በፊት ከኢየሱስ እናት ከማርያም ጋር ሐዋርያትም ለጸሎት ይተጉ ነበር ይላል። ይህን ከተናገረ በኋላ ምዕራፍ 2 ሲደርስ መንፈስ ቅዱስ ወረደባቸው ይላል። ከድንግል ማርያም ጋር የተጋ ሁሉ መንፈስ ቅዱስ ይወርድበታል። ስለዚህ ምንም ብንሆን የእመቤታችንን ድምፅ ሳንጠራ መዋል የለብን። በፍጹም ደግሞ ጆሮአችን እየሰማው ብናነበው ሸጋር እንዲያው አርጋኖን የያዘ ሰው ቢኖር አነበው ነበር። አለ ያዘ ሰው አለ። ንጽሕፍን ከዘንተ መጽሐፈ ዘይሰማይ ውዳሴ ወመሰንቆ መዝሙር ወእንዚራ ስብሐት በአስተብጽኦ ድንግልና የድንግል ማርያምን ድንግልና በማመስገን የመዝሙር መሰንቆ የምስጋና እንዚራ የሚሆን አርጋኖን የሚባል ይህንን መጽሐፍን እንጀምራለን። ወነጊረ እበያ ወአክብሮ ስማ ወሰብሖ ቅድስና ወግናይ ለንግሳ ለቅድስት ወንጽሕት ወብሩክት ማርያም። ስሟን ማክበርን ቅድስናዋን ማመስገንን ለእመቤትነቷ ማገልገልን ንጽሕት ቡርክት የምትሆን ድንግል ማርያምን ማመስገንን እንጀምራለን። ድንግል ወላዲተ አምላክ እንተይቲ ሐመረ ወርቅ እሞገዳ አስራብ እንተይት ተሐወክ። ይሄ ሐመረ ወርቅ እሞገዳ አስራብ እንተይት ተሐወክ ከዚህ ዓለም ከሞገድ ፏፏቴ የተነሳ የማትታወቅ ከማይበሉ ብዛት የተነሳ የማትታወቅ የወርቅ መርከብ ወራግናት ያኒ ሀብለ ሥላሴ ዘይትበተክ መቅዘፊዎቿም የማይበጠስ የሥላሴ ሀብል የሆነላት የድንግል ማርያም ወይቲ ካይበ አምደ ባሕሪ እማይለ ነፋሳት እንተ ኢትትነከነክ ከነፋሳት ጽናት የተነሳ የማትነቃነቅ የቆመች የዕንቁ ምሰሶ አልቦቱ ድቀት ወይትንታኔ በዘባቲ ያሰምክ ከእሷ ተጠግቶ የቆመ ሰው ፈጽሞ ውድቀት የለበትም። አርሁ እግዚኦ አናቅጸ ልቤ ለገብርከ ከመይባ ርግብ መንፈሳዊ ጰራቅሊጦስ ከመያለበወኒ ኃይለ ቃል ዘበይንተ ውዳሴሃ ለዘበይዋሄ ለእንተ ተመሰለት ርግበ